ቤሪ ተወጅኛል ሻቶጅኝ ምን አመጣው እዚህ ጋር? ምን ከመዋደድ ጋር ምን አመጣው? አይ ጥያቄ ነው መልሽ። ተወጅኛል ሻቶጅኝ መጀመሪያ ብሬ ላክ። ቤሪ ተወጅኛል ሻቶጅኝ ተወጅኛል ሻቶጅኝ የሚለኛል። እኔ ባልወድ እዚህ ጋር ለምን እጮታለሁ? ለምንድነው ለሰው ብሬና አልሰጠኝ ብለሽ የምታምኘው? አልሰጠሽም እንዴ? አንተ ስማርት ነህ። እኔ ሞኝ ስለሆንኩ አንተ አተልልከኝ። ሞኝ ስለሆንሽ ሳይሆን አንቺ ቃልሽ የምታጥፊ አይነት ሰው ነሽ። እኔ ቃሌን እኔ ቃሌን ስለማጥፍ አንተ 10 ብር ላክ። በቃሽ፣ ትችላለህ። በጣም ነው የምናደንቅ። አይ እንደዛ እንድትይ አይደለም። አሁን የምትጮቺ ከሆነ 20 ሺህ ከሌላ ሰው ጋር ጌም እየተጫወቱ ነው። ይሻልሻል፣ ያዋጡሻል እነሱ። አንተማ በጣም ነው የምታዋጣኝ አይደል? 10 ብር እየላክ እንዲህ ብሎ ላይሽ ከማይፈልግ ሰው ጋር እንዴት ትጮቻለሽ? አንዴ ቆይ። አደሴም ታይም እኔ ይሄንን አርጌው ቢሆን ኖሮ ምን ሊፈጠር እንደሚችል ወቅ ምንም። አንቺ እኮ ነሽ መጀመሪያ ክህደቱን የጀመርሽው። ልኬልሽ ብትጮች ይኖር ድጋሚ ትበይ ነበር። አልጮትም ብለሽ ዋሸሽ። ትጮቻለሽ አሁንም? አዎ እጮታለሁ። ለስንት? 10 ሺህ ፖይንት በላይ ነው። ግን ፖይንቱን ያልኩ በ20 ሺህ ፖይንት 20 ሺህ አታመጭም። ልታመጭ አትችይም 20 ሺህ። ለምን ራስን ትገድበዋለህ? ጌታን እልካለሁ በይ። ምንድን ነው የምልከው? ብሩን 10 ሺህ አንተ ስትልክ ነው የምልከው። መጀመሪያ አንተ የራስህን ላክ። አንተ ሳትቀጣ ነው የሚቀጣው። በ20 ሺህ ብር ይሆን ገብቶኛል። ግን መጀመሪያ ማለት ነው ጌሙን እራሱ የምንጀምረው መጀመሪያ ብሩን ልከ ነው። አለቀ። አንድ ጌም ብቻ በ20 ሺህ እኮ። ግን መጀመሪያ ብሩን ትልካለህ። አለቀ። ሲያልቅ ነው የምልክልሽ። ሲያልቅ በምን አምናለሁ? አይነትም ትልካለሽ። ልሞክርሽ ወይስ እኔ አሁንም ጌታ ልንገርህ። አንድ ስማኝ፣ እግዚአብሔር ጨጓራዬን እያመመኝ ነው። ባይዘዌ ማለት ነው። አታናደኝ። እንጮት፣ በቃ በስነ ስርዓት እንጮት። ለምን አንተም ውሸታም ለምን ትባላለህ? እኔም ለምን ውሸታም እባላለሁ? ማንም ውሸታም አይደለም። እኔን ውሸታም ታስብለኝ። ለምን እኔን ውሸታም ታስብለኛለህ? ለምን እኔን ታሰድበኛለህ? መጀመሪያ ላክና ቀጣይ እንጮት። በቃ አለቀ። ለምንድን ነው አንተ ልከልኝ? ለምን አሁን ድጋሜ እንደዚህ አይነት ጥፋት ለምን አጠፋለሁ? እሱ አይደለም መልሱ። እኔን ጠይቂኝ። ምን ጠይቀ? የጠየቅኩሽ ሞን ትወደኛለህ አትወደኝም? እወድሻለሁ። እኔ ደግሞ ምጣላ ይመስላል። ቤሪ ትወጂኛለሽ አትወጂኝም? አይደለም ጌታ ሞን አውቆ ነው እንደዚህ እያለ ያዘናገኝ ያሽኮረመኝ። ትወጂኛለሽ አትወጂኝም? አረ ሞንዬ በጣም ነው የምንወድህ። የምንወድህ አትበይም። ስለ አንቺ ፊልም ተናገር። አረ ሞንዬ በጣም ነው እውነት ከልቤ ነው የምወድህ። በቃ ለሰው አትመኝሽ ቤሪ። ሰዎች አንቺ እንደተረዳሽው አይረዱም። አንቺ እኔን እንደምታውቂው አያውቁም ሰዎች። ስለዚህ ይሳሳታሉ እኮ። አታድርግ የተባልከውን አታድርግ። ትወጂኛለሽ አትወጂኝም? እስኪ ሞን ምንድን ነው የምደጋግምብኝ? አትመኝ ልትለኝ ነው? የምትወጂኝ ከሆነ አትመኝ። ዱአ አድርጊ። ታክሲ ላይ ተለጥፈው የተሻታችኝ። የምትወጂኝ ከሆነ አትመኝ፣ ዱአ አድርጊ። እኔ በታክሲ ይጃላል። እሺ አሁን ማለት ነው
ብር ይላክልኝ እንደው ስወድ ልክልሻለሁ። ግን 5000 ቀንሽ። 5000 ባለፈው ስላለብሽ 5000 ነው የምቀንሰው። ኖ ኖ ኖ ኖ ኖ ዘግሬት ዮሐንስ ኖ ኖ ኖ። ግን ምትጮች ከሆነ እንጮት። እሙን እጫወታለሁ። በክብር ልጠይቅ አንዴ 5000 ብር ቀጣይን አላኩልህም። ከዛም ኔክስት ጌም ልንጫወት ስንል ሰው አቢ ያልከኝ አበላው አላበላው አብልቻለሁ። ስለ 5000 ብሩ ማውራት አስፈላጊ አይደለም። ታትት የ5000 ብሩ ጉዳይ በዛ ተዘግቷል። ተጫወትን፣ ተንጣጣ። አሁን ደግሞ እየተጫወትን 10000 ብር ላክ፣ ጌሙን እንጀምረው በ20000 ብር። አንተ እኮ ጥፍ አድርገህ እኮ ነው። አሁንማ ጭራሽ ቤተሰብም የለኝም። አሁን ካሸነፍሽኝ አንድ ጌም ካሸነፍሽኝ በ10000 ፖይንት 20000 አድርጌ እልካለሁ። ይኸው በዚህ በፊት ካሸነፍኩሽ ደግሞ ይንጣጣል። እኔ እኮ አሁን እዚህ ጋር ባልጮትም እኮ መብት እኮ ነው። ከዛ 20 ብር ልክ ስሜን እኮ ባይዘዌ አሁን እኮ ቤሪ ምናምን አይሉኝም። እሺ 10 ብር ነው ይሉኝ። ስሜን እኮ ነው ያስቀየርከው። ስሚኝማ መሰሚኝ ከሆነ እኔ አሁን ለአእምሮ ነው የምጮተው። አሁን ነፃ እንደውም መጀመሪያ የሞራል ካሳ ይቅርታ ፈልጋለሁ። ቤሪ ደክማ ያለው በጣም በቃ አንድ እኔ ቻንስ ሰጠሁሽ አይምሮን ክሊር ለማድረግ ነው። እንጮት። ካሸነፍኩሽ የኔ 0 ይሆናል። ካሸነፍሽኝ 20000 እሰጥሻለሁ። አለቀ። በብር ባልሰጥሽ ራሱ መጥቼ የ20000 ኮይን ጊፍት አውርቼሻለሁ። አሁን ሲያወራ ያ ታምኑታላችሁ አይደለ? በቃሽ ተይሽ። እኔ አይምሮን ክሊር ለማድረግ ነው እንጂ በላኝ የሚለው አይምሮሽ ውስጥ እንዳይቀመጥ አሸንፌሽ ላስመለስ በሚለው